ሰላምና ጤናን እንደ ዘወትሩ ለእናንተ እየተመኘው ዛሬም ደግሞ በቀጣይ የማነብላችሁ የካራማራ ግራሮች የሚለውን መጽሐፍ ይሆናል። ይህ የካራማራ ግራሮች የሚለው መጽሐፍ በኢትዮጵያችን በነበረው ጦርነት ላይ በካራማራ ጦርነት የተለያየ ጀብዱን የፈጸሙ አባቶችን የምናስታውስበት ግሩም መጽሐፍ ነው። እየተከታተላችሁት እንደሆነ እርግጠኛ ነኝ። ወደ ዛሬው ክፍል እነሆ አመራው። ሻምበል ባሻ ተፈሪ አባቴና እኔ አይን ላይን የተያየነው እኔ የ12 ዓመት ሕፃን እያለሁ ነው። ከነበርነው 7 ልጆች እድለኞች ሆነን አባታችንን ከነሙሉ አካሉ የምናውቀው 3 ብቻ ነበር፣ እኔና 2 ወንድሞቼ። ሌሎቹ ግን እርሱ የአይን ብርሃኑ መድከም ከጀመረ በኋላ የተወለዱ ስለነበሩ እርሱም በእይታ አያውቃቸውም። እነርሱም ብርሃን ያለውን አይኑን እያዩ አላደጉም። አባቴ በአካባቢያችን የሚኒሻ አባል ሆኖ ያገለግል ነበር። በ1969 ዓመተ ምህረት የሶማሊያ ወረራን ተከትሎ በተላለፈው ጥሪ መሰረት ያለምንም ማመንታት የሚወዳት ሚስቱንና ሕፃናት ልጆቹን ትቶ ለመሄድ ተነሳ። ወይዘሮ ጥሩ ሰው ሐዘን የከበበው ፈገግታ እያሳየች ቆየት ያለ አልበም አገላብጣ አንድ ፎቶ አውጥታ እየሰጠችኝ፣ ይህ ፎቶ ወደ ዘመቻው ሊሸኝ አንድ ቀን ሲቀረው እናታችንንና እኛ ልጆቹን ይዞ የተነሳው ነው። ፎቶውን ከእጆቿ ተቀብዬ በደንብ ተመለከትኩት። በምስሉ ላይ የምመለከታት ወጣት ሴት 3 ልጆችን ይዛ ነገ ሊለያት ከተዘጋጀው ቆፍጠን ብሎ ከቆመው ባሏ ጎን ሐዘን የከበበው የደበዘዘ ፈገግታ እያሳየች ቆማለች። ትኩረቴን እርሷ ላይ ብቻ አድርጌ ደህና አድርጌ ተመለከትኳት። እንዲህ ሁኔታዋን አስተውሎ ላየው በእርግጠኝነት መናገር የሚችለው ፈገግታዋ ፎቶውን ከሚያነሳው ሰው ትዕዛዝ የመነጨ እንጂ ከውስጧ እንዳልሆነ ነበር። አባታችን በሚቀጥለው ቀን በዚህ ሁኔታ ጥሎን ሄደ። መተዳደሪያችን የነበረው ገጠር ካለው መሬታችን ከሚመረተው ምርት የሚገኝ ገቢና አልፎ አልፎ ከሚሰፋው ልብስ የሚገኝ ገቢ ነበር። የሚገርምሽ እስከ ዛሬ ድረስ ጓደኞቹ የሚመሰክሩለት ድንቅ ልብስ ሰፊ ነበር። ምናልባት ካወቅሽው ሳሪያን የሚባል የልብስ አሰፋፍ አለና እርሱን ለማሰፋት የሚፈልጉ ሰዎች ካለበት ድረስ መጥተው የጠየቃቸውን ሳያቅማሙ ከፍለው ያሰፉ ነበር። እናም እርሱ ከሄደ በኋላ የዚያን ያክል የገንዘብ እጥረት ባይገጥመንም ጥሩ የምንለው የኑሯችን ሁኔታ መለወጥ ጀመረ። ነጋ ጠባ እናታችን 3 ልጆቹን ጥሎባት የወጣውን ባሏ ምን ይገጥመው ይሆን ስትል መጨነቅና እኛም አባታችን መቼ ይመጣልን ይሆን ስንል በርበሩን ማየት ሆነ ቋሚ ተግባራችን። እንግዲህ የቤቱ ትልቅ ልጅ እኔ አይደለሁ። ብቸኛዋን እናቴን አይዞሽ አይዞሽ ማለት የኔ ግዴታ ነበር። አንዳንዴ ሳስበው ሰውን የሚያበስለው ዕድሜ ብቻ ሳይሆን ሁኔታዎችም ጭምር ናቸው እላለሁ። እና በዚያ በልጅነት ዕድሜ እናቴን እንዳይከፋት ለማድረግ እየጣርኩ ለታናናሾቼም ኃላፊነት ለመውሰድ እሞክር ነበር። እናቴ አንዳንዴ ጭንቀቷ ከጫፍ ሲደርስ እርሷን የመሰሉትን ፍለጋ ወደ ሰፈር ወጣ ትላለች። ከዘማች ቤተሰቦች ጋርም ስትገናኝ ስለ ጦርነቱ ወሬ ሰምተው እንደሆነ ትጠያይቃለች። የዘማች ቤተሰቦች ሲገናኙ እርስ በርስ ለመደጋገፍና ለመጽናናት ይሞክራሉ። እናቴ ግን በእነርሱ የመጽናኛ ቃል የምትበረታ አልነበረችም። አንድ ጊዜም አባታችን ከቤቱ ከወጣ ከ3 ወይም ከ4 ወራት በኋላ
ይመስለኛል ሌሊቱ ላይ እናታችን ድንገት ከመኝታዋ ብድግ ብላ ስትቀመጥና ከራሷ ጋር ስታወራ ሰማኋት። አባታችን ከቤቱ ከወጣበት ጊዜ ጀምሮ አልጋዋን ለኛ ትታ መሬት ላይ ፍራሽ ዘርግታ ነበርና የምትተኛው። እኔ ከዳር በመተኛቴ ሁኔታዋን ለመከታተል እችል ነበር። ፍራሿ ላይ ቁጭ ብላ ደጋግማ የአምላኳን ስም እየጠራች አደራህን አባቴ መድኃኔዓለም ሕልምሽ ሕልም ሆኖ ይቅር በለኝ፣ ልጆቹን እንዲህ አፍስሶ ያለ ሰብሳቢ አባት ትቶ እንደወጣብኝ አይቀር። አንተ ምን ይቸግርሃል የኔ አባት? ምንም አይቸግርህምና የኔንም ሕልም እውነት አታድርግብኝ። በረጅሙ ተንፍሳ ልመናዋን ቀጠለች። 3 ደቂቅ ከዚያ ከሚንቀለቀል እሳት ያወጣሃቸው የኔ ፈጥኖ ደራሽ ቅዱስ ገብርኤል እርሱንም ከክፉ ሁሉ ከልለህ ለቤቱ አብቃልኝ፣ እንደወጣ መልስልኝ። ሌላም የምለምንህ የለኝም። ከዚህ በኋላ አልሰማኋትም። እንቅልፍ ወሰደኝ። ንጋት ላይ ግን ከእንቅልፌ እንደነቃው ከደቂቃዎች በኋላ እናታችን የቤቱን በር ከፍታ ስትገባ ሰማኋት። ክፉ ሕልሟን ለማባረር ቤተ ክርስቲያን ሄዳ መመለሷን ተረዳው። እናቴን ሳስብ ዛሬም ድረስ ልቤን በሐዘን ከሚሰብሩ ጉዳዮች መሃል አንዱን በደንብ አስታውሳለሁ። አንድ ጊዜ ታናናሾቼ ጎረቤቶቻችን ቤት ለጨዋታ እንደሄዱ በግ ታርዶ ሲበላ አይተው ወደ ቤት ሲመለሱ ለምን እኛ ቤት ሥጋ እንደማይበላ እናታችንን ጠየቋት። እርሷም በእጆቿ ደጋግማ ደረቷን እየመታች እኔ አፈር በበላሁ እናንተንም ጨምሬ አሳቀቅኳችሁ አይደል? እኔን ነገ በጠዋት ሄጄ ፈልጌ ያመጣለሁ ብላ በእንባ የረጠቡ ዓይኖቿን እየጠራረገች ወደ ጓዳ ገባች። በሚቀጥለው ቀን ጠዋትም ከቤት ወጥታ አረፋፍዳ በዘንቢል የሆነ ነገር አንጠልጥላ ተመለሰች። ሥጋ እንደሆነ እርግጠኛ ነበር። ለኛ ጠባብሳ ከሰጠች በኋላ ግን አንዲት ፍሬ ሥጋ እንኳ ሳትቀምስ ወደ መኝታ ቤቱ ስትገባ ተመለከትኳት። ሁኔታዋ ደስ ስላላለኝ ተከትያት ገባው። እርሷም ከአልጋው ራስጌ የተሰቀለውን የአባታችንን ጉርድ ፎቶ አንስታ እያየችና ከኛ የደበቀችውን እንባ ያለ ከልካይ እያፈሰሰች አንተ ምን ትሆን የት ትወድቅ ሳላውቅ የኔ መልክ እንዲወዛ ሰውነቴ እንዲደላው ሥጋ ልበላ ምን ነው አፈር በበላው አላደርገውም። የኔ ጮማዬም ጠጄም አንተነህ ዛሬ ሁሉም አያምረኝም ስትል ስሰማት የእግሬን ኮቴ ሳላሰማ ወደ ኋላ የተመለስኩ። በኋላም ለራሷ እንደ ነገሩ ሽሮ ሰርታ ስትበላ ተመለከትኳት። እናቴ ዘወትር ጠዋትና ማታ ስለ ጦርነቱ ወሬ ለመስማት ራዲዮ ከፍታ ታዳምጣለች። ከመንግሥት ሰዎች አካባቢም ስለ ዘማቾች ወሬ ባገኝ ብላ ከቤቷ በተስፋ ትወጣለች። ግን ሁሌም ስትመለስ አንገቷን እንደደፋች ነበር። አባታችን ለዘመቻ ከቤት ከመውጣቱ በፊት እናቴ በባህሪዋ ሳቅና ጨዋታ የምትወድ ሴት በመሆኗ የእርሷ ሳቅ ሳይሰማ ቀኑ አይመሽም ነበር። ማህበራዊ ጉዳዮች በሚከወኑበት ቦታ ሁሉ እናቴ ከሌለች አይደምቅም የምትባል ሰው ነበረች። የአባታችን እግር ከቤቱ ከወጣ በኋላ ግን ይህ ባህሪዋ ፈጽሞ ተቀይሮ የማናውቃት ሴት ሆነች። እንኳን የአካባቢው ሰው ከኛ ከልጆቿም እያለች ጠፋችብን። አንዳንዴ ለኛ ይምሰል ስትል ፈገግ ለማለት ብትሞክርም ፈገግታዋ ይበልጥ የሚያሳዝንና የሚያስጨንቅ ነበር። ይህንን ሁኔታዋን የሚመለከት አንዳንድ ጎረቤትና ወዳጅ እርሷን ከመተቸት ወደ ኋላ አይልም። እንዲያውም የእርሷ ባል ብቻ ከሀገር ተነጥሎ አልዘመተ፣ ምን ልሁን ብላ ነው እንዲህ የምትሆነው የሚልም ነበር። የእርሷ ቤተሰቦች እንኳ በዚህ ሁኔታዋ የሚያዝኑላት አልነበሩም።
እኔም የእናቴን ሁኔታ እያየው ከእኩዮቼ ጋር በነጻነት መሳቅና መጫወት ብዙም አልችልም። ከዛ ይልቅ አጠገቧ ሆኜ ጉልበቷ ላይ ደገፍ ብዬ አይኗን እያየው ዝምታዋን ተጋርቼ መቀመጥን እመርጣለሁ። አንዳንዴም ስለ ጦርነቱ እጠይቃታለሁ። አንድ ቀንም እንዲህ ብዬ ጠየቅኳት፣ አባቴ የዘመተው ለምንድን ነው? ማን ጋር ሊዋጋ ነው? ሶማሊያ የተባለች ክፉ ጎረቤት የሀገራችንን ድንበር አልፋ በመግባቷ እርሷን ከሀገራችን ለማስወጣት ነው። ጦርነት ግን ምን ይመስላል? አይኗን እያየው በድጋሚ ጠየቅኳት። እናቴ ለዚህኛው ጥያቄ በቂ መልስ ፍለጋ ይመስለኛል ለረጅም ጊዜ ጣራውን ስትመለከት ቆይታ የጦርነት መልኩማ ብዙ ቀለሞች የተደበላለቁበት የሰው ልጆችን የሚበላ መጥፎ ምስል ያለው ክፉ ነገር ነው። የሰው ልጆችን የሚበላ? ድንግጥ ብላ አየችኝ። ማለቴ ለሰው ልጆች የማይጠቅም ይልቁኑ ዳፋው ለደካሞች የሚተርፍ ነው ለማለት ነው። ግን አባታችን ይመለሳል አይደል? አሁንም ለረጅም ጊዜ በሐዘንና በዝምታ ተውጣ ስታስብ ቆይታ መመለስ አለበት የኔ ልጅ፣ መመለስ ይኖርበታል፣ ደግሞም ይመለሳል። ታዲያ ለምን ሁልጊዜ ታዝኛለሽ? አንገቷን ሰበር አድርጋ እያየችኝ ከቤቱ የወጣ ሰው ሁሉ ያሳዝናልና ለዚያ ነው። ደግሞ እናንተን ከራሱ አስበልጦ ይወዳችሁ የለ። ታዲያ ምን ያገኛቸው ይሆን? እንዴት ይቆዩኝ ይሆን እያለ መጨነቁን እያሰብኩ ነው የማዝነው። አባቴ ግን ጀግና ነው አይደል? በዚህ ጊዜ እናቴ ደስ የሚል ፈገግታ አሳይታኝ፣ ታዲያሳ ጀግናማ ጀግና ነው እንጂ አገሩን የሚወድ መጠቃቷ የሚቆረቁረውና ለእርሷ ሲባል የማያመነታ ኮስተር ያለ ሐሞት ያለው ጀግና ነው። ጠዋት አባባ ተሻገር ሱቅ ልከውኝ ስመለስ እሰይ የጀግና ልጅ እደጊልኝ፣ አባትሽን በድል ይመልሰው ሲሉኝ ሰምቼ ነበር። አሜን አሜን፣ በድል ይመልስልን። እጆቿን ወደ ሰማይ ዘርግታ አርገበገበቻቸው። ዛሬ ላይ ሳስበው እናቴ ግን ለአባቴ የነበራት መለኪያ ሚዛን የማይገኝለት ፍቅር ከምን የመነጨ ነው? እኔስ የእርሷን ያክል ፍቅርና አክብሮት ለልጆቼ አባት አለኝ ስል ራሴን እጠይቃለሁ። እውነት ፍቅር ምንድን ነው? ምንስ ይመስላል ተብዬ ዛሬ ላይ እንኳ ብትጠየቅ መልኩ እናቴን ይመስላል ልል ሁላ እችላለሁ። በእንዲህ ሁኔታ ኑሮ ጋር መፋጠጥ በሚመስል መልኩ እንደ ተያያዝ ነው ከዓመት ወይም ከ2 ዓመት በኋላ ይሁን እንጃ ብቻ ወቅቱን በትክክል ዛሬ ባላስታውሰውም ጦርነቱ በድል ተጠናቆ ከየአካባቢው የዘመተው ሰው ወደየቤቱ መመለስ ሲጀምር እናታችን እህል ውሃ ትታ ወገቧን በመቀነት ታጥቃ ጠዋት ማታ ቤተ ክርስቲያን እየሄደች በደህና ወደ ቤቱ መልስልኝ እያለች መማጸኗን ቀጠለች። አንዳንዴም እኛን ጠርታ ካጠገቧ ታስቀምጠንና እስኪ ልጆቼ ፈጣሪ ከእንደኔ አይነቶቹ ይልቅ በክፋት ያላደፉትን ልጆች ይወዳልና ልመናቸውንም ይሰማልና እስኪ ለምኑት፣ አባታችንን ወደ ቤት በደህና መልስልን በሉት። ፈጣሪ በእናንተ ሊጨክን አያደርገውም። አዎ አይጨክንምና አባታችንን ወደ ቤት መልስልን በሉት ትለን ነበር። በሕይወት ከተመለሰው ቤት ዘፈን፣ መርዶው በመጣላቸው ቤት ደግሞ ሐዘን በሆነበት ጊዜ እኛ ቤት ግን አንዳች ነገር ለመስማት ተራችን ገና ሆኖ ከነገሮች መሃል ተሰንቅረን ቆየን። ከዛሬ ነገ ምንን ሰማይ ይሆን እያልን መጠባበቃችንን ቀጠል። በስተመጨረሻም አባታችን ወደ ቤቱ ተመልሶ መጣልን። በጦርነቱም አይኑ ላይ ጉዳት ደርሶበት ነበር። ቢሆንም በሕይወት መመለሱ ነበርና ትልቁ ነገር። እናታችን ለልመና ጠዋትና ማታ ወደ ሮጠችበት ቤተ ክርስቲያን ለምስጋና መሮጥ ገባች። ያ የቀድሞ ሳቋ ተመለሰ።
ቤታችንም የቀድሞውን ሞቅታ መልሶ አገኘው። በዚያ ወቅት አባታችን ሙሉ በሙሉ የዓይኑን ብርሃን አላጣም ነበር። እየቆየ ግን ተጨማሪ ሕክምና ማድረግ ባለመቻሉ የዓይኑ ብርሃን እስከ መጨረሻው ጨለመ። በዚህ ምክንያት እናታችን ላይ የቤተሰቡ ኃላፊነት ሙሉ በሙሉ ትከሻዋ ላይ ወደቀ። እርሷም ብርቱ ሴት ነበረች። ችግርና ፈተና በቶሎ የሚጥሏት አይነት ሴት አይደለችምና ያለምንም ምሬትና ቅሬታ ቤተሰቧን ቀጥ አድርጋ ለመምራት ከሕይወት ጋር ግብግቧን ቀጠለች። አባታችንም አንዳንዴ ከእናታችን ጋር በጦርነቱ ጊዜ ስላሳለፏቸው አጋጣሚዎች ሲያወራላት አጠገቡ ተቀምጬ አዳምጣለሁ። ሲያወራም በጥልቅ ስሜትና ጓደኞቹን በመናፈቅ ውስጥ ሆኖ ነው። አንድ ቀንም እርሱ በቆሰለበት ዕለት የገጠመውን እንዲህ ሲያጫውተን ሰማው። ከወንድሞቼ ጋር ተሰልፌ ስንቱን የጠላት ወታደር በጠመንጃ ጥይት ግንባሩን ነድዬ ጥዬ፣ ስንቱ ጋር አንገት ለአንገት ተናንቀን በሳንጃ አወራርጄ ሊቆርሳት በቋመጠው መሬት ላይ አንጥፌው፣ ስንቱን መጥፎ ቀን አልፌ መጨረሻው ሲደርስ ጅጅጋ ከተማን ለመቆጣጠር ከተለያየ አቅጣጫ የተንቀሳቀሰው የወገን ጦር ወደፊት እየገፋ የሄደበት ጊዜ ነበር። እኔ የተሰለፍኩትም በኮምቦልቻ ግንባር ነበርና ኤጀርሳ በሚባል ቦታ ላይ ሳለን ዓይኔ ላይ ይሄ ጉዳት ደረሰ። የቆሰልኩለት እንደ መልአክ ሆኖ ሕይወቴን ያተረፈልኝ አንድ ሰው ነበር። ከከፋ ክፍለ ሀገር የመጣ የሚኒሻ ዘማች ነው። ታምሩ ይባላል። የሚገርምሽ አገሬ መወረሯን እዚያ ሆኜ የሰማሁ ጊዜ የተሰማኝ ስሜት መቼም ወደር አይገኝለትም ብዬ አስቤ አላውቅም ነበር። ግን ደግሞ እዚያ ሄጄ ውጊያ ውስጥ እንደተቀላቀልኩ እነርሱን ፊት ለፊት ሳያቸውና እዚህ ድረስ ያመጣቸው ድፍረታቸውን ሳስበው ያ ከልቤ ድረስ የገባው ስሜት እጥፍ ድርብ ሆኖ ተሰምቶኝ ስለነበር ሐሳብና ምኞቴ ሁሉ ያለ የሌለ ኃይልና አቅማችንን ሰብስበን አገራችን ላይ የሚቆሙበትን የጥፋት እግራቸውን መንቀል ነው ምኞቴ። እና እሞታለሁ እቆስላለሁ ስል ለሰከንድ እንኳ አስቤው አላውቅም። በዚህ መሃል እናታችን በመሳቀቅ ደረቷን በእጆቿ እየመታች አጨካከንህ ለእኛስ ማን አላቸው ብለህ ነው አለችው። እርሱም በፌዝ እየሳቀ አይ ዙፋኔ ሞኝ ነሽ ልበል? እናንተን በሰላም ለማኖር መስሎኝ የዘመትኩት እና ሞተህ ነው የምታኖረን? ታዲያሳ አገሬን ብሎ ሰው ዘምቶ ካልሞተና ካልደማ ነጻነት ከየት ይመጣል ብለሽ ነው? ሰው ወልዶ እንዲከብድ ሕፃናቱ በወግ እንዲያድጉና ደካማ እንዲጦር እኮ የኛ የምትባል ነፃ አገር ልትኖር ይገባል። አሊያማ ሞት ፈርተን ከጓዳ ብንገባ የፈራነው ሞት ከነውርደቱ እዚህ ድረስ እንደሚመጣ ጠፍቶሽ ነው? እናቴም እጆቿን ወደ ሰማይ ዘርግታ እያርገበገበች ተመስገን አምላኬ፣ ይህንን ሁሉ አሳልፈ ዛሬ ያደረስከን አለች። አባቴም ያቋረጠውን ጨዋታ ቀጠለና የቆሰልኩለትም ምን መሰለሽ የሆነ ጅጅጋ ለወገንም ሆነ ለጠላት ትልቅ ዋጋ ያለው ስፍራ በመሆኑ ትንቅንቁም የዚያን ያክል ከባድ ነበር እና ያለውበት ግንባርም በተሰጠው የውጊያ ትዕዛዝ መሰረት ወደፊት ይገፋል። ቅድም እንዳልኩሽ ሞት መኖሩን እንኳ ረስቼ እልህ ብቻ ተሞልቼ ጠመንጃዬን ላንቃው እስኪሰነጠቅ አስጮሃለሁ። ጠላትም በርትቶ ሊከላከል ሞከረ። በዚህ መሃል የጓድ መሪያችን ተመቶ ወደቀ። እንዴት ያለ ጀግና ነበር መሰለሽ! ካለሁበት ሆኜ እርሱን በዚያ ሁኔታ መመልከት አልቻልኩም ነበርና እንደምንም በደረቴ እየተሳብኩ ካለበት ደርሼ የተመታበትን ቦታ ላየው ሞከርኩ። ደረቱ ላይ በመጥፎ ሁኔታ ተመቶ ነበር። ሰዓቱ ማንንም ዞር ብሎ ማየት የማያስችል ሁኔታ በመሆኑ ለእርዳታ ፈጥኖ መድረስ የሚቻል አልሆነም። ደሙ ከምንጭ እንደሚፈልቅ ውሃ ቡልቅ ቡልቅ እያለ ሲፈስ
የማስርበት ጨርቅ ባጣ በአፈርና በላብ ተለውሶ ጭቃ የመሰለችዋን ካኔተራዬን ቀድጄ ደሙ የሚፈስበትን ቦታ ተጨኜ ሊይዝለት ሞከርኩ። በዚህ ጊዜ አንዳች ነገር ሲናገር ሰማሁት። ጆሮዬን ወደ አፉ አስጠግቼ ለማዳመጥ ሞከርኩ። እስካሁን ልጄ ተወልዶ ይሆናል እና ስሄድ የምጠራበት ስም አውጥቼለታለሁ ብሎኝ ፈገግ አለ። ግን እኮ ወንድ ይሁን ሴት አላውቅም። በድጋሚ ፈገግ ሲል በአፉ ደም ሞልቶ አየሁ። አይኖቹም እንባ ግራ ቀኝ አፈሰሱ። ከዚያም ፈገግ እንዳለ መሞቱን አረጋገጥኩ። እውነቴን ነው የምልሽ፣ ስንት የሞተና የቆሰለ አይቻለሁ። እርሱ ግን ከሁሉም በላይ አንጀቴን በሐዘን አላውሶ በዓይኔና በልቤ አስለቀሰኝ። አንቺንና ልጆቼን እንዳስብ አስገደደኝ። እንባ አርግዘው የነበሩትን አይኖቼን በእጆቼ ከደን አድርጌ ያለሁበትን ስፍራ እንደዘነጋው ሁሉ በደረቴ ከተኛሁበት ጠመንጃዬን አንስቼ ብድግ አልኩ። ያ ሁኔታዬ በግልጽ ለጠላት እጅ እንደ መስጠት ያለ እብደት ነበር። ይህንን ያየ በቅርብ ርቀት የነበረው ታምሩ ደጋግሞ ስሜን ጠርቶ ወደ ቦታዬ እንድመለስ አመላክቶኝ ወደ እኔ ያነጣጠረ ተኳሽን ግንባሩን ብሎ ሲጥለው በድንጋጤ ተመልሼ በደረቴ ከመተኛቴ እሩምታ ተኩስ በላይ አለፈ። ከዚያም ፊቴ አካባቢ የተሰባበረ ድንጋይ የመሰለ ነገር ተረጨ። ይህም አንድ ዓይኔ ላይ ጉዳት አደረሰብኝ። ፊቴ አካባቢ የነበረውን ቁስል አፈር ዘግኜ ደመደምኩበትና እርዳታ እስካገኝ እየተታኮስኩ ቆየሁ። በኋላም ሕክምና አግኝቼ ታከምኩ እና ዛሬ በታምሩ ምክንያት በሕይወት ተገኝቻለሁ ብሎ የነገራትን አስታውሳለሁ። እናቴም ስለሞተው ወታደር ከሰማችበት ጊዜ አንስቶ በሐዘን ተሞልታ እያለቀሰች ነበር። በዚህ ሁኔታ ኑሯችን ቀጠለ። ተጨማሪ ልጆችም ተወለዱ፣ እኛም አደግን። እኔ ግን በየዕለቱ አባቴ በዓይኑ ሕመም መሰቃየቱን ስመለከት በውስጤ ቅሬታ እየተሰማኝ መጣ። ቅድም እንደነገርኩሽ እናቴ የቤተሰቡን የማስተዳደር ኃላፊነት ያለምንም ቅሬታ ተቀብላ እያስተዳደረች ያለችው አባቴ ከቀን ወደ ቀን እየባሰበት የመጣው የዓይን ሕመሙ እንደ ልቡ መሆን ስላላስቻለው ነውና እኔ አባቴ ያለ ስስት ሕይወቱን ሊሰጥላት የወደዳት ሀገር ዓይኑ በቀላሉ ሊድን ሲችል ጨርሶ ሲጠፋ እንዴት ዝም ትለዋለች? የእርሱ ውለታስ በጥቂት ጊዜ ሆይ ሆይታና ጭብጨባ ብቻ እንዴት ተዘንግቶ ከመረሳት አፈር ላይ ወድቆ ይቀራል? አስተዋሽስ ያጣል ስል ከራሴ ጋር እሟገት ነበር። አባቴም ጋር እንደ ኩያ እንተያይ ስለነበር አንዳንዴ ብቻችንን ሆነን ብዙ ስንጨዋወት ይህን ጉዳይ አነሳበታለሁ። እርሱ ግን ይህ ጉዳይ ሲነሳ ደስ አይለውም። እኔ ይህንን ባውቅም አንድ ቀን ደፍሬ እንዲህ አልኩት፣ አገር ግን ውለታ ቢስ ናት። በንግግሬ ደንግጦ ፊቱን ወደ እኔ መልሶ የተጎዳውን ዓይኑን እያርገበገበና ሊያየኝ እየታገለ እንዴት ደግሞ እንዲህ ይባላል እንዴ? አዎ ይባላል እንጂ አንተ ያለ ስስት ዋጋ የከፈልክላት አገር መቼ አስታውሳ ታውቃለች? ለመሆኑ ስምህን እንኳን ታውቃለች? ካወቀችስ የት ወደቀ? ለኔ ሲል የተጎዳው ዓይኑ እንዴት ሆነ? ልጆቹንስ ማን እያሳደገለት ነው? እንዴት ሆኖ እየኖረ ነው ስትል የጠየቀችህ መቼና የት ነው? ለእኔ በበቂ ሁኔታ ለማስረዳት በቂ ቃላት ፍለጋ ሲኳትን ሰውነቱ መቆጣት መጀመሩን አስተዋልኩ። ይኸውልሽ የኔ ልጅ በደንብ ስሚኝ። አገር ውለታ ቢስ አይደለችም። ውለታ ቢስ አለ ካልንም እርሷን እናስተዳድራለን የሚሉት ሹመኞቿ ብቻ ናቸው። ለዚች አገር ከዚህ በላይ ብትጠየቅም ከማድረግ ወደ ኋላ አልልም። ታፍሬ ተከብሬ ማንነት ኖሮኝ የምኖረው በእርሷ ላይ ነው። እናንተንም የማሳድገው ነፃ በሆነች በዚች በሀገሬ ነው። ተስፋፊና ወራሪ ልጆቼን በገዛ ሀገራቸው ዘላለም የእርሱ ሎሌ ሳያደርጋቸው በፊት መክፈል የነበረብኝ ዋጋ
ዓይኖቼን ነውና የሚገባኝን አድርጌያለሁ። ራሱን በቅሬታ እየነቀነቀ ተይ እንጂ ልጄ፣ እኔም እኮ ከአገሬ ድርሻ አለኝ። ከሌሎች ልጆቿ ጋር የምጋራት ከአባቶቼ የወረስኳት ርስቴ ናት። ርስቴን ደግሞ ቆሜ የማስነጥቅ አደራ በላ አይደለሁም። ወልጄ ከብጄ ስኖር በወግ በማዕረግ የምታኖረኝ፣ ስሞት ደግሞ አጽሜ በክብር የሚረግፍባት ሀገር ውለታቢስ ማለት ከነውርም የከፋ ነውር ነው። እንዴት ጥቂት ነገር አጣሁ ብዬ ገንዘብ ቆጥሬ ብሰጥ የማላገኘውን ውድ ነገር ላይ ፊቴን አዞራለሁ። ተይ እንጂ ልጄ፣ ደግመሽ እንዲህ ስትይ እንዳልሰማ። እኔ ከሰው የምጠብቀው የለኝም፣ ከእርሷ ያገኘሁት ይበልጥብኛል ሲል በጽኑ ሞግቶኛል። ዛሬም ቢሆን አባቴን ሳስብና እናቴ በዚያን ወቅት ያሳለፈችውን የሰቀቀን ጊዜያት ባስታወስኩ ቁጥር የአባቴን ቁጣ እየዘነጋው ይቺ ሀገር ልጆቿ ላይ ብዙ ዕዳ አለባት ስላስባለሁ። በእርግጥ ይህንን ሳስብ የተሳሳትኩ ሊመስል ይችላል፣ ግን አይደለም። ቢያንስ እንኳ ያኔ የከፈሉት ዋጋ ቢወሳ፣ ስማቸው ቢዘከር ማንን የሚጎዳ ሆኖ ነው? እነርሱ ልጆቼን ሚስቴን ሳይሉ ምትክ ለሌላት ሕይወታቸውም ሳይሳሱ ነው የሄዱት። ታዲያ ምን ነው በእነርሱ ላብና ደም ነፃነቱን ያገኘው ሕዝብ በክብር አላስታውሳቸው አለ? አንዳንዴ ስለ ካራማራው ጦርነት ሲነሳ የግል ጉዳይ እንደተነሳ ነው የማስበው። ምክንያቱም ስለዚያን ጊዜ ጦርነት ዕውቀቱ ያለው ሰው ጥቂት በመሆኑ እኛ የዘማች ልጆችና ቤተሰቦች ብቻ የምናውቀው፣ ሌላው ግን ካራማራ የቦታ ስም ይሁን የሰው ወይም የሌላ ነገር ስያሜ እንደሆነ እንደማያውቅ ነው የሚሰማኝ። በእርግጥ ሌላው ሰው ባያረጋግጥልኝም በልጅነቴ እንዳልኩት አባቴ ለእኔ ጀግናዬ ነው። እርሱ ደግሞ ባያወራውም ሌሎች አብረውት የዘመቱ ሰዎች የሚናገሩት የሻምበል ባሻ ማዕረጉን ያገኘው እጅግ አስደናቂ ጀብዶዎችን በተደጋጋሚ በመስራቱ እንደሆነ ነው። እርሱ ግን ለጀብዱ መኩራራት፣ ለጉዳቱ ደግሞ ቁጭት የለውም። በቃ ባደረገው ነገር ሁሉ ደስተኛ ሆኖ ነው የኖረና የሞተ። በእረፍቱ ጊዜም ነበር የሕይወት ታሪኩ ሲነበብ ስለ ካራማራ ዘማችነቱ ተጠቅሶ የዓይን ብርሃኑን ለማጣቱ ምክንያቱ የተነገረው። ከዚያ በፊት ግን ከጓደኞቹና ከቤተሰቦቹ ውጪ የዓይኑ መጥፋት መንስኤ ምን እንደሆነ እንኳ ማንም የሚያውቅ ሰው አልነበረም። እኔ ግን ዛሬም ቢሆን የምመኘው ትልቅ ዋጋ የተከፈለበት ያ ጊዜ እንዲታወስ፣ ጀግኖችም እንዲዘከሩና አዲስ አበባ ተሰርቶ ተመልካች የሌለው መታሰቢያቸው ታሪኩን የተረዳ ተመልካች እንዲያገኝ ነው። ቢቻል ግንዛቤው ቋሚነት እንዲኖረው በየከተሞች አንዳንድ ስፍራ በካራማራ ስም ቢሰየም ደስ ይለኛል። ምክንያቱም ዘማቹ ተሰብስቦ ተሰልፎ ወደ ጦርነቱ የገባው ከመላ ሀገሪቱ ክፍል በመሆኑ ነው። የሞቱት ይህ መሆኑን ባያዩም በሕይወት ያሉት ዘገየ ሳይሉ ተጽናንተው ያርፋሉ። ልጆቻቸውም ስለ ቤተሰቦቻቸው ከሚሰማቸው ቁጭት እስር ነፃ ይሆናሉ። ለምሳሌ የራሴን ስነግርሽ ስለ አባቴ ከጉዳቱ ይልቅ ስለ መረሳቱ የሚሰማኝ ቁጭት በዚህ ይሽርልኛል ስል አስባለሁ። ንግግሯን አቋርጣ ለሰኮንዶች ቆይታ ቀጠለች። እኔ በአባቴ ሕመም ምክንያት ይሰማኝ የነበረውን የቁጭት ስሜት በጥቂቱም ቢሆን በምን ታገልኩት መሰለሽ? ሀብታም ሆኜ እርሱን በተሻለ ኑሮ ውስጥ ለማየት ስል ከዚያን ጊዜ ጀምሮ ከትምህርቴ ጎን ለጎን የንግድ ሥራ ጀመርኩ። ልክ 12ኛ ክፍል ስፈተን ከራሴ ጋር ቁጭ ብዬ ወደ ከፍተኛ ትምህርት ከመግባትና በዚህ በጀመርኩት ሥራ ከመቀጠል የትኛው የተሻለ ነው ስል መከርኩ። ይህንን ሐሳቤን ወደ ማንም ሰው ዘንድ ወስጄ አማክሩኝ አላልኩም። ከራሴ ጋር ብቻ ነው መነጋገር የፈለግኩት።
ምክንያቱም ሁሉም ሐሳብ ሊሰጠኝ የሚችለው እርሱ ከቆመበት ስፍራ ላይ በሚታየው ምስል ብቻ እንደሆነ ስለምረዳ ነው። ስለዚህ ራሴን ብቻ አማክሬ ራሴ ወሰንኩ። ውሳኔም ትምህርት ተመርቄ ሥራ ብይዝ ባሰብኩት ፍጥነት ለቤተሰቦቼ መድረስ አልችልምና የጀመርኩትን ንግድ አጥብቄ መያዝ እንደሚኖርብኝ ነበር። በቃ እንዳሰብኩት የሙሉ ጊዜ ነጋዴ ሆንኩ። ነጋዴም ሆኜ እንደ ሴት መቀባባትና ከጓደኞቼ ጋር ተቀምጦ ማውራት ሳያምረኝ ቀንና ሌሊት ለእኔ ልዩነታቸው እስኪምታታብኝ ድረስ መስራት ጀመርኩ። ፈጣሪም ልፋቴን ሁሉ ቆጥሮ ቤተሰቦቼን በምመኝላቸው ሕይወት ማኖር የምችል ሆንኩ። ምርቃታቸውንም ያለ ገደብ አገኘው። ይህንን ሁሉ ማድረግ ብችልም የአባቴን የዓይን ብርሃን መመለስ ግን አልቻልኩም። ቢሆንም አባቴ በእኔ ደስ ብሎትና መርቆኝ ስለሞተ በጣም ደስተኛ ነኝ። ከዚህ ንግግሯ በኋላ ቀሪውን የአባቷን የሻምበል ባሻ ተፈሪ ገረመውን ፎቶ ከመካከላችን ከተቀመጠው ጠረጴዛ ላይ ዘርዘር አድርጋ በማስቀመጥ መቼና የት እንደተነሳችው ትነግረኝ ጀመር። ዓይኔም የቅርብ ጊዜ የሚመስል ፎቶ ላይ አርፎ ከእጆቿ ወስጄ መመልከት ጀመርኩ። ብዙ የልጅ ልጆች ያሉበት የመላው ቤተሰብ ፎቶ ሲሆን ሻምበል ባሻ ተፈሪ በጥቁር መነጽራቸው ሆነው ከዘራ ተደግፈው ከቤተሰቡ መሃል ቆመው የተነሱት ነበር። በመጨረሻም የዚህን ታሪክ ነጋሪዬን ወይዘሮ ጥሩ ሰው ተፈሪን አመስግኜና ተሰናብቼ ከግቢ ወጣው። ከዚያም እንደተለመደው በመጨረሻ ጊዜ ፊቷ ላይ ያየሁትን ስሜት ምንነቱን እያሰላሰልኩ ወደ ቤቴ የሚያደርሰኝን መንገድ ወደፊት ስገፋ ድንገት አንድ ጥያቄ ጭንቅላቴን መታውና ከመሃል መንገድ በድንጋጤ ቆሜ ቀረው። የወይዘሮ ጥሩ ሰው አባት ስለ ጦርነቱ ለባለቤታቸው ሲተርኩ በጦርነቱ መሃል የጓድ መሪያቸው ተመቶ ሲወድቅ ተጠግተው ሲረዱት በነበረ ጊዜ የነገራቸው ነገር ነበር ከመሃል መንገድ ላይ ገትሮ ያስቀረኝ። ከቆምኩበት ሆኜ እስካሁን ልጄ ተወልዶ ይሆናል እና ስሄድ የምጠራበት ስም አውጥቼለታለሁ የሚለው ንግግርን መላልሼ ያዳመጥኩት። ከዚያም እርግጠኛ ባልሆንም አንድ ሰውን እንዳስታውስ የግድ አለኝ። ወታደር ጋሻዬን። ምናልባት ሻምበል ባሻ ተፈሪ ጀግና ነበር ያሉት ያ ሰው አገሬን ሲል ነፍሰ ጡር እጮኛውን ትቶ የዘመተው ወታደር ጋሻዬ ይሆን? ማንም ሊመልስልኝ የማይችል ልብን ሰቅዞ የሚይዝ ጥያቄ ነበር። የካራማራ ግራሮች የዛሬ ክፍል በዚሁ ያበቃል። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን።